በሮን እንግዲህ 15ኛ ሳምንት የእንግሊዝ ፕሪሚየር ሊግ ፕሬዲክሽን ይዤላችሁ መጥቻለሁ። ያው እንግዲህ ባለፈው በጣም ብዙ ተናግራችሁኛል፣ ቼልሲ ይሸነፋል ላልኩት ግን ተሸንፏል በሊድስ እንዳያችሁት። የሁላችሁ ማያሳምናችሁ ነገር ካለ ወደ እናንተ ቀይራችሁ ሞክሩ፣ ግን የሆነ ቡል የሆኑ ነገሮች አትናገሩ። ቀጥታ ወደ ፕሬዲክሽኖች ስገባ አስቶን ቪላ ከአርሰናል የሚያደርጉትን ጨዋታ ኦቨር 1.5 አርሰናል ደብል ቻንስ፣ ኒውካስትል ከበርንሌይ ኒውካስትል፣ ቶተናም ከብሬንትፎርድ የሚያደርጉትን ጨዋታ ለቶተናም ደብል ቻንስ፣ ማንቸስተር ሲቲ ከሰንደርላንድ የሚያደርጉትን ጨዋታ ይገባባሉ ትሉኛላችሁ። ወደ ቀጣይ ፕሬዲክሽን ከሜዳ በፊት ሀሳብ አስተያየቶቻችሁን አስቀምጡ። ፎሎ ማድረጋችሁን እንዳረሱ፣ ኮፒ ሊንክ ሼር አድርጉ። የዚህን ኮፒ ሊንክ ሼር አይቼ ደግሞ የቅዳሜን ለብቻ የሚሰራላችሁ ነው። ኤቨርተን ከነቲንጋም የሚያደርጉትን ጨዋታ ለኤቨርተን ደብል ቻንስ፣ ቦርንማውዝ ከቼልሲ ቦስቲም ስኮር፣ ሊድስ ከሊቨርፑል ቦስቲም ስኮር፣ ብራይተን ከዌስታም የሚያደርጉትን ጨዋታ ቶታል 2.5፣ ፉልሃም ከክርስቲያን ፓላስ የሚያደርጉትን ጨዋታ ቶታል ኦቨር 1.5፣ ወልቭስ ከማንቸስተር ዩናይትድ የሚያደርጉትን ጨዋታ ለማንቸስተር ዩናይትድ ደብል ቻንስ ኦር ትንሽ ኦዱ ከፍ እንዲላችሁ ኦቨር 1.5 ደብል ቻንስ ማንቸስተር አድርጉት። ይህንን ይመስላል። ሀሳብ ስቴቶቻችሁን አስቀምጡ። በሌላ ቀመር እስከምንገናኝ መልካም ጊዜ